የዴንማርክ ራስ ገዝ አካል ነች። ወደ 56000 ገደማ የሚጠጉ ህዝቦቿ የዴንማርክም የመላው አውሮፓ ህብረትም ሙሉ ዜግነት አላቸው። በዓለም ሰሜናዊ ዋልታ ጫፍ በአትላንቲክ እና በአርክቲክ መካከል እንዲሁም ከካናዳ የአርክቲክ ደሴቶች ደግሞ በስተምዕራብ አቅጣጫ ትገኛለች። ከሰው ድምጽ በላይ ዝምታ በሚናገርባት በዚህ ስፍራ ፀሐይ በግግር በረዶች ላይ በሚያንጸባርቅባት በዚህ ውብ ዓለም ተፈጥሮ በተክሌ ዝማሜ ቀስ እያለች በዜማ ትንሿሿለች። በዚህ ስፍራ በረዶ ህይወት አለው፣ ድምጽ አለው፣ እንቅስቃሴ አለው፣ ታሪክ አለው። እነዚህ በረዶች የቀናት ወይም የዓመታት ታሪክ ብቻ አይደሉም። እነሱ የሺህ ዓመታት ታሪክን በግግሮቻቸው ጉያ ውስጥ ደብቀው የያዙ የዘመናት ነጭ ዕንቁዎች ናቸው። ተራራ የሰሩ በረዶች በባህር ላይ ቀስ እያሉ ይንሳፈፋሉ። እነዚህ በረዶች የተለያየ ቅርጽ አላቸው። አንዳንዶቹ ግዙፍ ቤትን፣ አንዳንዶቹ ደግሞ ግዙፍ ተራራን ያክላሉ። ፀሐይ ብርሃኗና ሙቀቷ ሲያርፍባቸው ወደ ሰማያዊ፣ ነጭና ግራጫ ቀለም ይለወጣሉ። እንኳን ወደ ሰሜናዊቷ የዋልታ ጫፍ ግሪንላንድ በደህና መጡ። የዛሬው ጉዟችን ከሰሞኑ የዶናልድ ትራምፕ አይን የቀላወጣት እሷን የአሜሪካን ግዛት ሳላደርግ እንቅልፍ አይወስደኝም እያሉ ሌት ተቀን ወደሚፎክሩባት ግሪንላንድ ይወስደናል። የዚች በረዷማ ሀገር በአሜሪካን መጠቅለል አሜሪካን በሩሲያና ቻይና ላይ ያላትን የበላይነት በአርክቲክ ግዛት ስር ሆና የምታጸናበት እድል መኖሩ አሜሪካንን በቀን 10 ጊዜ ምራቋን እያስዋጣት ይገኛል። እኛ ግን ፖለቲካውን ለፖለቲከኞቹ ትተን የዚችን ሰሜናዊት ኮከብ አስደናቂ ክፍሎችን በርብር። ግዙፍ የበረዶ ግግሮች በባህር ላይ ቆመው በፀሐይ ሙቀት እየተሰባበሩ ወደ ሰማያዊው ባህር ሲወድቁ መመልከት፣ የሰሜን ዋልታ ጫፍ መብራቶች በረዶ በተሸፈኑ ተራራዎች ላይ ሲደንሱ በቅርበት ማየት ልብን ቀጥ የሚያደርግ ተፈጥሯዊ ትዕይንት ነው። በቀለማት ያሸበረቁ የባህር ዳርቻ ከተሞችና ሀጫ በረዶቻቸው ዓይንን ፍዝዝ፣ ትንፋሽን ያዛርገው እጅን በአፍ ያስጭናሉ። ከዓለም ዳርቻ በላይ ከሰው ድምጽ በፊት ጊዜ ቀጥ ብሎ የቆመ የሚመስልበት ቦታ ግሪንላንድ ነው። በዚህች ውብ ሀገር ሰማይ ቀስ ብሎ ይናገራል። በረዶ ታሪክን ይመሰክራል። ነፋስ የምድርን ምስጢር በውብ ቃና ይዘምራል። ከ80 በመቶ በላይ የሚሆነው የግሪንላንድ መሬት በዘላለማዊ በረዶ ተሸፍኗል። እያንዳንዱ የበረዶ ንጣፍ የዘመናት የትውልድ ታሪክን ይዟል። ግሪንላንድ ከግዙፉ የአርክቲክ በረዷማ ፕላኔት በመቀጠል ሁለተኛዋ የዓለማችን የበረዶ ምድር በመባል ትታወቃለች። ዲስኮ ቤይ ይህ ቦታ በካርታ ላይ የሚታይ ቦታ ብቻ አይደለም። በምዕራብ ግሪንላንድ የሚገኝ ስሜት ነው፣ ትዝታ ነው፣ የተፈጥሮ መዝሙር ነው። ይህ ሰፊ የባህር ዓለም እጅግ በጣም ግዙፍ የሆኑ የበረዶ ግግሮችን በጉያው አቅፎ የያዘ የበረዶች ዓለም ነው። ከያስኮብ ሄቨን የበረዶ ግግር የሚልቁ ግዙፍ የበረዶ ንጣፎች በተኛው ባህር ላይ እንደ ነጭ ጉልላት ይንሳፈፋሉ። ከሺህ ዓመታት በፊት የወረደ የበረዶ ግግር በዲስኮ ቤይ ባህር ላይ በነፋስ ወዲያና ወዲህ ሲንጎማለል አንዳች መናገር የፈለገው ታሪክ ያለው ይመስላል። እንደ ሌሎቹ የግሪንላንድ ከተሞች በዲስኮ ቤይ በበጋ ወቅት ቀንና ሌሊት ፀሐይ አትጠልቅም። ፀሐይ በበረዶ ላይ ስትመላለስ ወርቃማ፣ ሐምራዊና ሰማያዊ ቀለሞች ባህሩን ይሸፍኑታል። ዲስኮ ቤይ የህይወት መድረክ ነው። ትላልቅ የባህር ዓሣ ነባሪዎች ውሃው ላይ በቄንጠኛ ስልት ሲደንሱ፣ በኩራት ሲገማሸሩ፣ ወፎች በሰማይ ላይ በነፃነት ሲሽከረከሩ ህይወት በባህሩ ላይ ምሉ ትሆናለች። ለሺህ ዓመታት ያህል በዲስኮ ቤይ የባህር ዳርቻ ላይ ለኖሩት የኢንዊት ህዝቦች በረዶ ጠላት አይደለም፣ ጓደኛ ነው፣ ጎረቤት ነው፣ የህይወት ዘመን መመሪያ ነው። በክረምት ሌሊት ሰማይ ድንቅ ምስጢርን ይዘረግፋል። አውሮራን ወይም የሰሜን ዋልታ ጫፍ ብርሃንን ከሆዱ አውጥቶ በቀለማት አስውቦ በፍቅር ያስደንሰዋል። ከአርክቲክ ክልል በቀጥታ የሚወርዱ በረዶች በዲስኮ ቤይ ላይ ይሰበሰባሉ። ዓመት እስከ ዓመት የፀሐይ ብርሃንና የጨለማ ጥላ እየተቀያየሩ ባህሩን እንደ መስታወት ያበሩታል። እያንዳንዱ የበረዶ ተራራ ስም የሌለው ታሪክ አለው። ከሺህ ዓመታት በፊት በተራራ ዓለቶች ላይ የተፈጠረ፣ ዛሬ ግን በውሃ ላይ የሚንሳፈፍ ውብ ትላንትና ነው። አንዳንድ ጊዜ እነዚህ በረዶች ሲሰባበሩ ከሰማይ እንደወረደ መብረቅ ድምጻቸው ያስገመግማል። ከበረዶ በታች ሕይወት ይንቀሳቀሳል። የውሃ ውስጥ ድንቅ ነፍሳትና ከትናንሽ ዓሣዎች እስከ የዓለማችን ግዙፍ እንስሳ ብሉ ዌል ድረስ በዲስኮ ቤይ ባህር ላይ ከትመዋል። ዲስኮ ቤይ በአሁኑ ወቅት ትልቅ አደጋ ተጋርጦባታል። የዓለም ሙቀት መጨመር፣ የበረዶ መቅለጥ፣ ምናልባትም ዛሬ የምናያት ዲስኮ ቤይን ነገ ዓለምን የሚነካ ችግር እንዳትወልድ የመላው ዓለም ስጋት ከሆነ ውሎ አድሯል። በግሪንላንድ ምዕራባዊ አቅጣጫ የምትገኘው የዲስኮ ቤይ ባህር ወሽመጥ በጥልቅ ሰማያዊ ውሃ ላይ የሚንሳፈፍ፣ በብርሃንና በወቅት መለዋወጥ የማይቀየር እንግዳ የሆነ መልክዓ ምድር ነው። በዲስኮ ቤይ ደሴት ላይ የከተሙ ቤቶች ከሺህ ዓመታት በፊት በተፈጠረ እሳተ ገሞራ የተወለዱ ሙቅ ምንጮች በለምለም እጽዋትና በሀጫ በረዶ ተከበው ለከተማዋ ተጨማሪ ውበት ሆነውላታል። የአካባቢው ሰዎች እንደ ውሻ ጋሪና ባህላዊ አደን የመሳሰሉ የጥንት ኢንዊታውያንን ባህል እስከዛሬ ድረስ ልምድ አድርገው ይኖራሉ። እነዚህ የእኩለ ሌሊት ፀሐይ የሰሜን ውብ መብራቶች በባህሩ ላይ የሚፈጥሩት የአድማሳት ቀለም በብዙ ጎብኚዎች ከመወደዱም ባሻገር
ስለ ግሪንላንድ ውበትና የአርክቲክ የዋልታ ጫፍ ጥምረት ጮክ ብለው በብርሃን የመጋረጃ አምድ የሚናገሩ የተፈጥሮ ትዕይንቶች ናቸው። ዲስኮቬ በዝምታዋ ውስጥ የምትናገር ትመስላለች። ተፈጥሮንና ክብር፣ ውበቴን ለነገ ጠብቁልኝ፣ ተንከባከቡኝ ትላለች። ይህ በዲስኮቬ የበረዶ ልብ ውስጥ ያለ ዘላለማዊ እውነት ነው። በዓለም ሰሜናዊ ዋልታ ጫፍ በግሪንላንድ ደቡባዊ ክፍል በተራራና በአድማሳት መካከል የተሰወረች ከተማ፣ ተፈጥሮ በክብር የምታወራበት የበረዶው ህልም፣ የሰላም መንገድ። እንኳን ወደ ናርሳቅ በደህና መጡ። ናርሳቅ በደቡባዊ ግሪንላንድ በሰፊ አድማሳት ዳር ተቀምጣ ያለች፣ ተራሮች እንደ አንጀት በውበት ዙሪያዋን የከበቧት፣ በበጋ ወቅት አረንጓዴ ሸለቆች፣ በክረምት ወራት ደግሞ ነጭ የጥጥ ባዘቶ የሚወርሳት አስደናቂ ከተማ ናት። በናርሳቅ ከተማ ቀኑ በሰላም ይጀምራል። አሳ አጥማጆች ወደ ባህር ይወርዳሉ። ሕፃናት ወደ ትምህርት ቤት ይሄዳሉ። ሰዎች እርስ በርስ ሰላምታን ይለዋወጣሉ። ከተማዋ ብዙ ቤተሰብ ያላት አንድ ትልቅ ቤትን ትመስላለች። ናርሳቅን ከላይ ሲመለከቷት ቤቶቿ ቀለም የተቀቡ ብዙ ባሎኖች በረዶቿ ላይ የተቀመጡ ይመስላሉ። ቀይ፣ ሰማያዊ፣ ቢጫና አረንጓዴ። እነዚህ ቀለሞች በናርሳቅ ውስጥ ውበት ናቸው። በበጋ ወቅት ፀሐይ እስከ እኩለ ሌሊት ትቆያለች። በክረምት ደግሞ ቀኑም ጨለማ ነው። ነገር ግን ናርሳቅ በሁሉም ወቅት የራሷ ውበት አላት። ከብዙ መቶ ዓመታቶች በፊት ይህ መሬት የቫይኪንጎች መደበቂያ ነበረ። በዚህ አካባቢ የመጀመሪያው መሬት ሲመሰረት ናርሳቅ እንዲህ ያለ ዝምታ አልነበራትም። ከዚያ በኋላ ግን የኢንዊት ህዝቦች በቦታው ላይ ተስፋፉ። ከበረዶ ጋር መኖርን ተማሩ። ሕይወታቸውንም ከባህሩ ጋር አቆራኙ። ተራራዎች እንደ ጸጥተኛ ዘብ ቀጥ ብለው ለሺህ ዘመናት ቆመዋል። አድማሳቶቹ በባህሩ ላይ የተደገፉ ይመስላሉ። በረዶ ከጊዜ መዝገብ እየገለጠ ታሪክን ያወሳል። በበጋ ወቅት አረንጓዴ ሳር በበረዶ መሃል ይበቅላል። አበቦች እየፈነደቁ ከግግር የበረዶ አለቶች ውስጥ ብቅ ብቅ ይላሉ። የናርሳቅ ሰዎች ብዙ አይናገሩም፣ ነገር ግን ብዙ ያውቃሉ። ቀናቸው ከባህር መንቃት ጋር ይጀምራል። በምሽቱ ነፋሻማ አየር ደግሞ ያበቃል። በናርሳቅ ሕይወት በፍጥነት አይመራም። ይልቁንም አየር፣ ባህርና ወቅት እንደ ቀጥተኛ መሪ ይዘውሯታል። ናርሳቅ በደቡባዊ ግሪንላንድ ካሉ ማራኪ ከተሞች አንዷ ስትሆን በበለጸገ የማዕድን ክምችቶቿ ትታወቃለች። ለም መሬቷና የቫይኪንጎች ታሪክ ደግሞ የከተማዋ መለያ ናቸው። ከተማዋ በቀለማት ያሸበረቁ ባህላዊ የእንጨት ቤቶችና ከኢንዊትና ከኖርስ ጋር የተጣመረ የባህል ቅርሶችን የያዘ ሙዚየምን በጉያዋ አቅፋ ይዛለች። በነጭ የበረዶ አሸዋና በግሪንላንድ ብርቅዬ አበባዎቿ እንዲሁም በብርማ ባህር የተከበበች ዕንቁን ትመስላለች። በበጋ ወቅት በመልክዓ ምድሯ ላይ ደማቅ ቀለሞች ውበታቸው ይፈካል። ለእግር ተጓዦች ውብ የበረዶ አለትና ተንሳፋፊ የክሪስታል በረዶ ግግሮች ከናርሳቅ የተፈጥሮ ውበት ጋር ተዳምሮ ጉዟቸውን አጓጊና አስደሳች ያደርገዋል። በናርሳቅ የክረምት ወቅት ሌሊቱ ይረዝማል፣ ምክንያቱም ክረምቱ ለወራት ፀሐይን ስለሚጋርዳት ቀኑም ሌሊቱም ጨለማ ነው። ሰማዩ ግን በፀሐይዋ ምትክ አውሮራን ወይም የሰሜን ዋልታ ብርሃንን ይለግሳታል። በአረንጓዴና ሰማያዊ ብርሃን ናርሳቅን ያበራታል። ይህ ብርሃን ለከተማዋ ሰዎች ተአምር አይደለም፣ የዕለት ተዕለት ትዕይንት፣ የሰማይ አስማታዊ ውበት፣ የጎብኚዎች ነፍስ፣ ለናርሳቅ ሰዎች ደግሞ በረከት ነው። የናርሳቅ ሰዎች ጨለማን አይፈሩ፣ እንደ ስጦታ በጸጋ ይቀበሉታል እንጂ። ልጆች በበረዶ ላይ ይወለዳሉ፣ ነገር ግን ልባቸው ሞቃት ነው። ተፈጥሮን ይማራሉ፣ ነፋስን ያዳምጣሉ፣ ባህራቸውን ያከብራሉ። ናርሳቅ በለውጥ ዘመን ውስጥ ናት። የአየር ንብረት ለውጥ እንደ ሌሎቹ የግሪንላንድ ከተሞች ለሷን ፈተና ሆኗል። የዓለም ሙቀት መጨመር በረዶን ያቀልጣል። በረዶ ሲቀልጥ ደግሞ ባህሩ ከልክ በላይ ይሞላል። ይህም ከተማዋን፣ ታሪኳንና ቤቶቿን ይውጣል። ነገር ግን የናርሳቅ ሰዎች በዚህ አይደናገሩም፣ እጅም አይሰጡ። ፈተናን መጋፈጥን ከቀደምት አባቶቻቸው ተምረዋል። ተስፋቸው በመሬቶቻቸው ውስጥ ነው። ተስፋቸው በሰዎቻቸው ውስጥ ነው። ነገ መልካም እንደሆነም ያስባሉ። ናርሳቅ ትንሽ ከተማ ብትሆንም ነገር ግን ለዓለም ትልቅ ትምህርትን ታስተምራለች። በፈጣኑ ዓለም ውስጥ በዝምታ መቆም እንደሚቻል፣ በጸጥታ ሙሉ ሕይወት እንደሚመራም ታሳያለች። ናርሳቅ በዓለም ካርታ ላይ የማትታይ ቦታ ብትሆንም በልብ ውስጥ ግን ዘላለም የምትኖር የሕይወት ዘመን ተሞክሮ ናት። ኑክ በበረዶ መካከል የምታበራ ከተማ፣ በሰሜናዊ የዓለም ክፍል ጫፍ ላይ በበረዶና በባህር መካከል ጸጥታዋ እንደ ጥልቅ ሐሳብ የሚያናገር ከተማ። ይህች ከተማ ብቻ አይደለችም፣ የግሪንላንድ ልብ ናት። ታሪክ፣ ተፈጥሮና ዘመናዊነት በአንድ ላይ የሚኖሩባት ሕይወትም ጭምር ናት። ፀሐይ ከአድማሳት ስር ቀስ እያለች ስትወጣ በባህር ላይ የሚንሳፈፉት የበረዶ ባሎኖች በዝምታ ማዕበል ይንቀሳቀሳሉ። ቀለማቸው የተለያየ ትናንሽ ቤቶች ደግሞ በበረዶ መካከል እንደ ተስፋ ነጠብጣቦች ይታያሉ። እያንዳንዱ ቤት ታሪክን ከውበት ጋር ይዞ የተወለደ ይመስላል። የግሪንላንድ ዋና ከተማ ኑክ ቀደምት ግሪንላንዳውያን የሆኑ የኢንዊቶች መኖሪያ ነበረች። ከብዙ ዘመናት በፊት እነዚህ ሰዎች በቀዝቃዛ መሬት ላይ እንዴት መኖር እንደሚቻል ለዓለም ሕዝብ አስተምረዋል።
ይህ ብቻ ሳይሆን አሳ ማጥመድን፣ የባህር እንስሳትን ማክበርንና ተፈጥሮን ተንከባክቦ ከጸጋዋ ጋር እንዴት መኖር እንደሚቻልም ለዓለም ሕዝብ አስመስክረዋል። ኑክ ዛሬ ትንሽ ብትሆንም ዘመናዊ ሕይወትን ታቅፋለች። ዩኒቨርሲቲዎች፣ ሙዚየሞችና የኪነ ጥበብ ማዕከላት ሁሉም በከተማዋ ውስጥ ከተፈጥሮ ጋር ተስማምተው ይኖራሉ። የእኩለ ሌሊት ሰማዩ ሲጨልም የሰሜን ብርሃን በአረንጓዴና ሰማያዊ ቀለም ታጅቦ በሰማይ ላይ እየደነሰ ይዞራል። ይህ ብርሃን ኑክን በጸጥታዋ ውስጥ የምትናገረውን ታሪክ በቀለማት እያዋዛ ይተርካል። ኑክ ቀዝቃዛ ከተማ ብቻ አይደለችም፣ የሞቃት ልቦች መኖሪያም ናት። የኑክ ሰዎች ደስተኞች ናቸው። በጥቂት ነገሮች ብዙ ደስታን ያገኛሉ። የኑክ ባህል በጸጥታ ይናገራል። የኢኑዊት ታሪካዊ መዝሙሮች፣ ታሪካዊ ዳራዎች፣ በእጅ የተሰሩ የሥነ ጥበብ ሥራዎች በሙዚየሞቻቸው ውስጥ በሥርዓት ተቀምጠው ትዝታን ይገልጣሉ። በዘመናዊው ዓለም ኑክ ወደፊት እየተጓዘች ያለች ከተማ ነች። ጀብዱ ለሚወዱ ሰዎች ሕልምና ቆንጆ መዳረሻም ናት። በባህር ላይ የሚደንሱ ዓሣዎችን መመልከት፣ ግዙፉን የዓሣ ዝርያ ብሉ ዌልን በባህር ላይ ሲንጎማለል ማየት፣ በበረዶ ላይ መንሸራተት፣ ተራራ መውጣትና በክረምት ሰሜናዊ ዋልታ ጫፍ ላይ የብርሃን መጋረጃ በሰማይ ላይ ሲውለበለብ መመልከት ለዓይን ውበት፣ ለልብ ደግሞ ሐሴት ነው። ኑክ ዛሬ ትንሽ ከተማ ናት፣ ነገ ግን ትላልቅ የዓለም ታሪክን ከተሸከሙ ከተሞች አንዷ የመሆን ተስፋን በውስጧ ሰንቃለች። በትንሿ ከተማ ከተፈጥሮ ጋር መኖር፣ ጸጥታን በዝምታ መስማት ረጅም ዕድሜ መኖርን ያስመኛል። ኑክ በግሪንላንድ ደቡባዊ ምዕራብ የባህር ዳርቻ ላይ ከተመች በቀለማት ያጌጠች ዕንቁ ነች። የጥንት ኢኑዊታውያንና የዘመናዊ ስካንዲኔቪያውያንን ባህል ተጽዕኖ ያረፈበት አስደናቂ ድብልቅ ከተማ ነች። ታሪክ እንደሚለው ከሆነ ኑክ ከ4000 ዓመታት በፊት የቀደምት ኢኑዊታውያን መኖሪያ ነበረች። የከተማዋ አርክቴክቸራል ዲዛይኖች ባህላዊ ቀለም ካላቸው የእንጨት ቤቶች እስከ ዘመናዊ የስካንዲኔቪያን ዘይቤ ባላቸው ዘመናዊ ቤቶች ተሞልቷል። በተጨማሪም በከተማዋ ውስጥ በ21ኛው መቶ ክፍለ ዘመን የህንፃ አሰራር ጥበብ በተራቀቁ ሙዚየሞች፣ የሥነ ጥበብ ጋለሪዎችና በረዶን በታቀፈ አረንጓዴ የባህር ውሃ ታጅባ ከዘመን ዘመን እየተሻገረች ትገኛለች። በኑክ ትላልቅ የበረዶ ግግሮች እስከ 4 ወራት ድረስ ቢቆዩም ሕይወት ግን በደማቅ ቀለሞችና ሕያው ወጎች ታብባለች። ከ19000 በላይ ሕዝብ በሚኖርባት በዚህ ሰሜናዊ ዋልታ ጫፍ ሕይወት የሚመራው በወቅቶች መለዋወጥ ሳይሆን ቀን በቀን ከሚለያየው የአየር ንብረት ጠባይዋ ጋር ተለማምዶ በመኖር ነው።